አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዲያገሪቶች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሰላም ናችሁ? የልዋዋ ዩቲዩብ ቤተሰቦች ደህና ነኝ። ተጠፋፋን አይደል? አልተመቸኝ ነው በቃ በጣም ጠፋሁኝ ማለት ነው። ያው እንግዲህ ምንም እየተሳካልኝ አይደለም። ተስፋ ላለመቁረጥ እየሞከርኩ ነው፣ ግን እየተሳካ አይደለም ማለት ኸይር ኢንሻአላህ። እና ዛሬ ልነግራችሁ የፈለኩት ያው እንደነገርኳችሁ ወደ ኢትዮጵያ ልሄድ የተወሰኑ ቀናቶች ናቸው የቀሩ ቢዝኒላህ። እና እዛ ሂጄ ስራ መስራት ፈልጌ ነበር እና ስራዬን እንዲታበረታቱኝ እንዲታግዙኝ ስለምፈልግ ነው ማለት ዩቲዩቤን ሰብስክራይብ እንድታደርጉልኝ ላይክ ምናምን እያደረጋችሁ አባይቢ ያው ኢትዮጵያ በቅርብ ነው የምገባው እና ላለመመለስ ፈልጋለሁ። ቢሳካልኝ ባልመለስ ሌላ መልሼ ባልሰደድ በጣም ደስ ይለኛል። መልሼ ስደት ባልመጣ በጣም ደስ ይለኛል እና ሀገሬ ላይ ሁኜ የምሰራበትን መንገድ እንዲመቻችልኝ እናንተ የቻላችሁትን ያክል ሰብስክራይብ እያደረጋችሁ ብታበረታቱኝ ደስ ይለኛል። ቲክቶክ አካውንትም አለኝ ዱንያ ከንቱ የሚል ቲክቶክ ላይ ገብታችሁ ፎሎ እያደረጋችሁ ብታበረታቱኝና እንድሰራ ብታግዙ በጣም ደስ ይለኛል። ያው ልሰራ የፈለኩ ምንድን ነው እኔ ባለሁበት አካባቢ ላይ ያሉ የስደት እህቶቼን ያው በቅርብ መጀመሪያ ያለብኝ ከቅርብ ስለሆነ እኔ ባለሁበት አካባቢ ያሉ ስደተኞች እህቶቼ በአረብ ሀገር ላይ ሆነው ቤታቸውን የሚሰራላቸው ላጡ፣ ቤታቸው ተጀምሮ ያልተጨረሰላቸው፣ ብቻ ለራሳቸው የሚፈልጉት ነገር ያልተስተካከለላቸው እህቶችን እነሱ ጋር ለመስራት ነው ሀሳቤ። የእነሱን ስራ ለማስጨረስ ነው ሀሳቤ። ቢሳካልኝ ቢኢዝኒላህ ማለት ቤት የሚመረቅ ከሆነ ማስመረግ። አሁን ከስም ነው ክረምት ነው አላህ ዝናብም የለም ምናምን እያሉ ነው እንግዲህ፣ ግን አላህ ብሎ ደግሞ ዝናብ ከጣለ ያው ገበሬ ልጆች ለሆኑ እህቶቼ የገበሬ ልጅ እንደመሆኔ ማለት ነው የገጠር ልጅ እንደመሆኔ የገበሬ ልጅ የሆናችሁ እህቶቼ ለእናንተ ቤተሰቦቻችሁ ካልተመቻቸው ቤታቸውም የእናንተን ቤት ማስጨረስ ካልቻሉ ከስብ ከያዛቸው ምናምን ሰው ከሌላችሁ ለእናንተ እኔ ያው በተቻለኝ አቅም ኢንሻአላህ ለእኔም ጥቅም ነው ለእናንተም ለሁለታችንም ነው። መቼም ለእናንተ ብቻ አይደለም እኔም ስለምጠቀም እውነት ለመናገር ግን እናንተ ካገዛችሁኝ ያው እሰራለሁ ብዬ አስባለሁ። ቤታችሁን ማስጨረስ አሸዋ ድንጋይ ማስጫ የምትፈልጉ እያስጫንኩኝ የምትፈልጉትን ነገር በምትፈልጉት መልኩ ለመስራት ነው አላማዬና መቼም ስደት ላለመመለስ ነው የምሞክረው ኢንሻአላህ አላህ ካገዘኝ ማለት ነው። እና በጊምባ ከተማ ደወሎ ዙሪያ ላይ ነው በሀገሬ በአካባቢ ነው የምጀምረው። ቢያንስ ግን እኔ ቅርብ የሆኑትን አካባቢዎች ለመስራት እሞክራለሁ የስራው ከተገኘ እናንተ ማለትም የሚያዘኝ ትእዛዝ ካለኝ ማለት ነው። ለምሳሌ እኔ ጊምባ ነኝ፣ አቀስታ፣ አጅባር፣ ፊጦ እንዲሁም ቦረና ልጓማ ከተማ ድረስ ምናምን ድረስ መስራት እችላለሁ ማለት ነው። እንዲሁም ደግሞ የምትፈልጉን ነገር ካለ እናንተም ደግሞ መከና ምናምን የሚባለው ጋር አነሳሉ ጭሮ ሰኞ ገበያ ምናምን እና እንደዛ አይነት ቦታ ላይ ማዘዝ የምትፈልጉ የሚሰራላችሁ ነገር ካለ እንዲታዙኝ ለማለት ነው። እውነቴን ነው። ለምን መሰላችሁ በጣም እኔ በኒቃቤ ተፈትኛለሁ ሐባይብ እና መልሼ ኒቃቤ ላለማውለቅ ነው። ስደት ከተጀመረ በኋላ ብዙ ነገሮች አውጥተን ነው የምንመጣው። ብዙ መስዋዕትነት ከተከፈለ በኋላ ለስደትም ለሰው ቤትም ስንት ነገር ከፍለን ያህል መምጫ እንኳን ፕሮሰስ መጨረሻ ገንዘብ እያጣን ምን ያህል እዳ ውስጥ ገብተን እንደምንመጣ ታውቁታላችሁ። እና ያን ሁሉ ጨርሰን ከመጣን በኋላ በኒቃብ አልትለብሽም አውልቂ ብለው ሲሉን ያው በቃ ከኒቃቤ ብስም ብለን በኒቃባችን ጸንተን ወደ ሀገራችን አንሳፈርም መቼም። ምክንያቱም የመጣንበት ነገር አለ የገባ ነው ወዲያ ያለ ማለት ነው። እና እውቀቱ ተውኝ እንደዛ ስለሆነ ከጅምሩ ከዚህ በኋላ ባልሰደድ በጣም ደስ ይለኛል። ከዚህ በኋላ ስደት ባልመጣ በጣም ደስ ይለኛል። ሀገሬ ላይ መስራት ብችል እንደ ማንኛውም ሰው እችላለሁ መስራት። ወላሂ በጣም ነው መስራት የምፈልገውና እንዲሰራ ብታበረታቱ በጣም ደስ ይለኛል። ሐባይቢ ፊላ ደግሞ ለእናንተ ማሪፍ ነው። ምክንያቱም በቃ
በተለያየ በቤተሰብ እጥረት በሰው እጥረት ምክንያት የፈለጋችሁን ነገር ሳይሰራ ከሚቀር እኔ በተቻለኝ አቅም እንዲሰራ ብታግዙኝ በጣም ደስ ይለኛል ማለት ነው። እና ይሄን ለማለት ነው የመጣሁት። በያላችሁበት ሰላማችሁ ይብዛልኝ ሀባይቢ። ሼር አድርጉልኝ፣ ሰብስክራይብ አድርጉኝ፣ እሺ ላይክ ምናምን አድርጉኝ ሀባይቢ ፊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።